እንደዚህ አይነት ባህላዊ ምግብ ያው ባህላዊ ስላችሁ ኢትዮጵያዊ ለራሱ ያው የባህላዊ ምግቦች አሉና የዚህ ሀገር እንግዲህ የምትሰራ ምግብ ምንድነው ይሄ ካላችሁ ማንሳፍ ነው የሚባለው። ያው በወተት ስጋ ነው የሚሰራው። ወተቱ የደረቀ ወተት ነው። እሱን ለማስራት ሲፈለግ ብቻ ውሃ ውስጥ አስገብተን ከዛ በኋላ ከእንትን ካለ በኋላ ይፈጫል፣ ይሰፋል። ከዛ ይንተከተካል ለብቻው፣ ስጋው ደግሞ ለብቻ ይበስላል። ከዛ ከአብሮ ከስጋው ጋር ለማበሰል ወተቱ ተሰፍቶ በመስፋዬ ከዛ በኋላ ወደ ስጋው ይገባል። የስጋ ውሃና የዚህ ውሃ አንድ ላይ ሆኖ እንግዲህ አብሮ ይበስላል። አብሮ ሲበስሉ ከዛ በኋላ ብቻ የሚጨምሩ ምንም ነገር የለም። እሱ ይሄ ወተቱ ጫው የነበረ ነው። ጫው ስለነበረ ምንም ነገር አይጨምርም። ጫው ምናምን ብቻ የሚጨምረው ሄል ነው። ሄል ብቻ ነው የሚጨምር፣ ሌላ ነገር አይጨምርም። በዚህ መልኩ ነበረ እየሰራው። በጣም ነው የሚጣፍጠው። በነገራችን ላይ አይታችኋል ስጋው እንዴት አባቱ እንደሆነ እንደበሰለ። እኔ ግን ሲጀመር ሲመጣ ጊዜ አልወደድኩም ነበረ። ከዛ በኋላ እየወደድኩ መጣው። ይሄ ላይ እንትን እያረኩበቱ እሱ ባንዶንስ ነው የሚባለው። ያው እንትን አለ ምንድነው አንዳንድ ነገሮቹ አብሮ የሚበሉ ነገሮቹ እኮ ይሄ ደግሞ ያው እንደነገርኳችሁ ወተት ብያችኋለሁ። ወተቱ ብቻው ወተቱ ይቀርባል። ከሩዙ ላይ እየጨመረ ወይም በማንኪያ ይበላሉ ወይም እንደዚህ እየጨመሩ ወይም በማንኪያ ወይም በእጅ ይበላሉ። በብዛት በማንኪያ ነው የሚበሉ። በዚህ ኃይል ጥርርግ አድርጎ ነው እየበሉ ጋይስ፣ የምሬ ነው ብላችሁ ጥርርግ አድርጎ እና በነገራችን ላይ ምግቡ ይጣፍጣል። ይሄ ከበዝ ምን አይነት ከበዝ ነው ያው አለ አይደለ ታውቃላችሁ። እና ይሄ ከበዙን እንግዲህ እየጠቀለለው ነው። ምንድነው ጨረሱ። እነሱ ጨርሶ ከወጡ ልክ ይሄን ምግብ ከበሉ በኋላ ይተኛሉ። በነገራችን ላይ እነሱ ልክ ይሄን ምግብ ይበላሉ፣ ይተኛሉ። እኔ ደግሞ እንደዚህ ነገሮችን እያስተካከልኩኝ ነው። እዚህ ጋር እያነሳሁ ነው። እስከ መጨረሻው ጋይስ እያነሳው ምን እንደማነሳቸው ይኸውልኝ። እና ይሄ ከበዝ ውስጥ ላይ አንድ ከበዝ ጥቅልል ተደርጎ በሳህኑ ትሪው ላይ ይደረጋል። ጋይሶች እንግዲህ ጥርርግ አድርጎ በዚህ መልኩ በሉ። ያው እኔ ደግሞ የደረቅ ከበዝ ነበርና እሱን እያነሳሁ ነው። ጨረስኩኝ። በሳቱ ያው ታውቃላችሁ ዝርክርክ ብሎ ነበረ ቤቱ። እሱን እያስተካከልኩኝ ጠራ ያረኩኝ ነበረ። እነሱ እንግዲህ እንደተለመደ ላሻሉ ይተኛሉ ብያቸዋለሁ። እና በጣም ይጣፍጣል። ያው ባህላዊ ምግብ ብዙ ቦታ ነው ያለው። ኢትዮጵያ ላይ ባህላዊ ምግብ በጣም ብዙ ቦታ ነው ያለው እና በብዛት ሀገራችን አለ። ግን እዚህ ሀገር ያለው ባህላዊ ምግብ ሰው ቢጠሩም ሰው ቤቱም ቢሄዱ የሚበሉ ይሄ ነው። በቃ ይሄ ነው የሚበሉ። ሰው ቤት ቢሄድ ይሄ ነው። ያው እንቀያይራለን ካሉ በስተቀር ይሄ ትልቅ ምግብ ነው ለነሱ ማለት ነው። በስጋ በወተት አድርጎ የሚሰሩት ምግብ በጣም ይጣፍጣል። በነገራችን ላይ ከቀመሳችሁ ነው ደስ ይላል። ግን እኔ በብዛት በእጅ ሲበሉ አልወዱም። ግን ይሄ ምግባቸው ይሄ በእጅ የሚበሉ ምግብ ነው። ደስ ይላል። ይቅርታ ፋሚሊ እና ደስ ይላል። ይሄ ደግሞ አብሮ የሚበሉ ነገር ነው። አብሮ ይበላሉ። ቅጠላ ቅጠሎቹን በጣም ስለምወዱ አብሮ ነው የሚበሉ። ደስ ይላል በጣም። ያው ሁሉም ቦታ ባህላዊ ምግብ አለ። ሁሉም ቦታ ነው ያለው። እና ጋይሶቼ ይሄ ይመስላል። ባለሙያ መቼ እንደምትሉ ተስፋ አደርጋለሁ። ባለሙያ ነሽ እንደምትሉ ተስፋ አደርጋለሁ። እና ይሄ ይመስላል። ለለለለለ
የለም ስለዚህ ቀይ ይበላሻል። ለምን እናቴ መሰልክ